ቅዱስ ማርቆስን ሰማዕትነት ያከበሩ በግብፅ 21 ወጣቶች በኢትዮጵያ 30 ወጣቶች በአጠቃላይ ቅዱስ ማርቆስ በስብከቱ 51 ሰማዕታት በሊቢያ የቅዱስ ማርቆስን ክብር ፈለግ ተከትለው ለክርስቶስ ወንጌል ሰማዕት ሆነዋል። ክብር ለአምላካችን ለእግዚአብሔር ይሁንልን። እግዚአብሔር ይክበርልን። ይህ ማርቆስ የወለዳቸው የማርቆስ ልጆች ናቸው። ይህ በሐዋርያው በቅዱስ ጳውሎስ ትምህርት፣ በቅዱስ ጴጥሮስ ጀግንነት፣ በክርስቶስ ቃል መሰረት ነፍሳችሁን የሚገድሏችሁን አትፍሩ፣ ሥጋችሁን የሚገድሏችሁን አትፍሩ፣ ይልቁንስ ነፍሳችሁና ሥጋችሁን ለሚገድሉ እነሱን ፍሩ እንደተባለ ሥጋን ብቻ የሚገድሉ ነፍስን መግደል የማይቻላቸው ፊት ኢትዮጵያውያን በግልጽ ሃይማኖታቸውን ጠብቀው ማኅተባችንን አንበጥስም ብለው በሜዲትራንያን ባህር ደማቸው እስኪዋሃድ ድረስ ወንዙ ቀለሙን እስኪቀየር ድረስ የግብፅ አባቶች ጳጳሳት ምን ብለው ተናገሩ? ቅዱስ ማርቆስ ወልዶናል አሉ። የኢትዮጵያን ምዕመናንም የግብፅ ምዕመናን ሁላችንም በቅዱስ ማርቆስ ልጆች ነን ካሉ በኋላ ነገር ግን አሉ ጠላት እሱ ባላወቀው መልኩ በአንድ ወንዝ ዳር ላይ ሁላችንም በደም አንድ አድርጎናል። የኢትዮጵያ ቤተክርስቲያንና የግብፅ ቤተክርስቲያን አንድ መሆኗን ጠላት ደማችንን አፍሶ አንድነታችንን መስክሯል ብሏል። የግብፅ አባቶች ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ታላቅ ክብር ነው። ግብፅ 21 ኢትዮጵያ 30 ሰማዕታት ዘንድሮ ቅዱስ ማርቆስን ፈለግ ተከትለው ወጥተዋል። በእውነት ሐዘን እንዳለ ቢሆን ለቤተሰብ ለሀገር ትልቅ ሐዘን ቢሆንም ቤተክርስቲያን ደግሞ ከሐዘኑ ባሻገር ደግሞ ቅዱሳን ረድት በሰማያት ባለ በነጩ መጎናጸፊያ ውስጥ ስለሆኑ አምስተኛው ማኅተም ሲፈታ ነጭ ልብስ ለብሰው ደማቸው ምድር ሲፈስ በሰማይ እግዚአብሔር ያዘጋጀላቸው ነጭ ልብስ ስለሆነ እግዚአብሔር ቤተክርስቲያን ዛሬ ትልቅ ሐሴትን ታደርጋለች። ጀግኖች ተወልዳለች ቤተክርስቲያን። እንዴት ያለ ማህፀን ነው! እንዴት ያለ ጡት ነው! እንደዚህ አይነት ለሃይማኖት ጥንካሬ ያለው ትውልድ ያፈራ እንዴት ያለ ማህፀን አልበጥስ የሚል ትውልድ ያፈራች እቺ ቅድስት ቤተክርስቲያን በእውነት ከፍ አድርጋችሁ አመስግኑ። እግዚአብሔር ይመስገን። ደስ የሚያሰኝ ነው። ነፍሳቸውን ከቅዱሳኑ ከነ ቅዱስ ጊዮርጊስ ከነ ቅዱስ ማርቆስ በክብር ያስቀምጥል። ቤተሰቦቻቸውን መጽናናት ይላክል። በሊቢያ የተወለደው ቅዱስ ማርቆስ ያስተማራቸው የእሱ ልጆች ቅዱስ ጊዮርጊስን ታምር ቅዱስ ማርቆስን ገድል አንሰማም የሚሉ መናፍቃን እስኪያርፉ ድረስ ሌሎች ቅዱስ ማርቆሶች በኢትዮጵያ ተወልደዋል። ሌላ ቅዱስ ማርቆሶች እነ ባልቻ በኢትዮጵያ ተወልደዋል። እዚሁ ያየናቸው አሁን የቅዱስ ጊዮርጊስን ገድል የቅዱስ ማርቆስን ገድል አንቀበል ለሚሉ ይኸው በዓይናቸው ተመልክተዋል። ለካ ለእምነትም ይሞታል፣ ለካ ለሃይማኖትም ይሞታል፣ ለካ ለማኅተብ ይሞታል የሚለውን ታላቅ የሆነውን ዓይን አይተዋል። ለጠላትም ማፈሪያ ይሆን ዘንድ የቤተክርስቲያንም ክብር ዘውድ ይሆን ዘንድ 30 ኢትዮጵያውያን ወጣቶች ተወልደውልናል። ክብር ለአምላካችን ለእግዚአብሔር ይሁንልን። ክብር አባታችን